ፈቅዶ ተወለድኩ በባዶ ተጋብዘሻል ዛሬ ውዴ ነያ ነያ ነይኔ 9 ወር ቁጭ ብዬ ወጣው ከማምዬ እጥቤ ፈትቼ ትቼ አይኖቼ ስልምልም ተፋበራ እያሉ ልቦቼም በፍቅር በሰው ልጅ ሲሞሉ ሕይወቴም ሰመረ እድገቴም አማረ ልጅነቴን ጥዬ ሰይ ልደቴ ነው ሰይ ልደቴ ነው እኔስ ልደቴ ነው አው ልደቴ ነው ሰይ ልደቴ ነው ሰይ ልደቴ ነው ቆይ ማን አረ ቆይ ማን ጉዳት እኔስ ልደቴ ነው ሕይወቴ ሰመረ ልደቴም አማረ ልጅነቴን ጥዬ ሰይ ልደቴ ነው ሰይ ልደቴ ነው እኔስ ልደቴ ነው አው ልደቴ ነው ሰይ ልደቴ ነው ሰይ ልደቴ ነው እኔስ ልደቴ ነው አው ልደቴ ነው አይን የሚሰርቁበት በቤቱ ሞልቶ ተሽከረከረ ዛሬ ልደቴን አይቶ የምዬ ፈገግታ ሌላውን የሚያስቅ የአባዬ ጭፈራው በጣም የሚያስቅ የግንጦለውላችሁ አንቱና መጠጡም ሊከፈት በዘና ምክንያቱም ልደቴ ናትና ልዩ ናትን። ምንድነው ድምጻችሁን ቀንሱ እንጂ ጥሩ ነገር ናት። በቃ ደላማ ሰይ ልደቴ ነው ሰይ ልደቴ ነው እኔስ ልደቴ ነው አው ልደቴ ነው ሰይ ልደቴ ነው ሰይ ልደቴ ነው እኔስ ልደቴ ነው አው ልደቴ ነው ልደቴ ነው ፓሮዲ እንግዲህ ይሄን ይመስል ነበረ። እንደምትወዱት ተስፋ አረጋለሁ። ከዚህ በኋላ አሪፍ ፓሮዲዎች ይቀጥላሉ፣ ቦታቸውን እና ቀናቸውን እየጠበቁ። ይሄ ፓሮዲ እንግዲህ በጣም ቆይቷል ከተጻፈ። የነፍሱን ይማረው ታናሽ ወንድም ኢዮብና እዩት የሚባል አንድ ጓደኛዬ እነሱ የጻፉ ነበር እና ይሄን ግጥም መጨረስ አለብኝ ብዬ ግዴታ ከሀገር ከመውጣቴ በፊት የተሰራ ስራ ነው። ስራው ላይ ነበራችሁ የተሳተፋችሁ ካሜራ ክሩ ጀምሮ እያንዳንዳችሁን እግዚአብሔር ያክብርልኝ ከልብ አመሰግናለሁ። ከዛ ውጭ እያንዳንዱ ነገር ላይ ሰፖርት ታደርጉኝ የነበራችሁ ሰዎች ቤተሰቦቼን ጨምሮ ከልብ አመሰግናለሁ። ቤኪ ቤቱን ልንቀርጽበት ፈቃደኛ ስለሆንክልን ራሱ ከልብ አመሰግናለሁ። ካሜራ ደግሞ ይሳኮር ጸጋብ ናሂ እጅግ በጣም አድርጌ አመሰግናለሁ። ብቻ በአጠቃላይ ያቡና ባባን ጨምሮ ክሊፑ ላይ ያላችሁ ሁላችሁንም ከልብ አድርጌ አመሰግናለሁ። እንግዲህ በቀጣይ ደግሞ ያበደ ስራዎች እንሰራለን። ጊሎ እንግዲህ እንወዳለን። ምንም አውት ኦፍ ሪስፔክት አይደለም፣ ከልብ እናከብራለን። ምንም